ዋትስአፕ ፋሚሊ ፕላስ እንዴት ናችሁ? በድጋሚ አዲስ እና አሪፍ በሆነ ቪዲዮ ተመልሻለሁ። ዛሬ ይዤላችሁ የመጣሁት እንደተለመደው አሪፍ የሆነ ኤርድሮፕ ነው። የዚህ ኤርድሮፕ ስም ስታት ኔትወርክ ይባላል። ይህንን ኤርድሮፕ እንዴት አድርጋችሁ እንደምትሰሩት ሙሉ ስቴፑን እጃችሁን ይዤ ያሳያችኋለሁ። ወደ ቪዲዮ ወደ ኤርድሮፕ ዌብሳይቱ ከመሄዳችን በፊት በመጀመሪያ ስለ ኤርድሮፑ የተወሰነ ኦቨርቪው እዚህ cryptorank.io ዌብሳይት ላይ ማየት እንችላለን። ያው እዚህ ጋር እንደምታዩት ወደ $8 ሚሊዮን ያህል ፈንድ ራይዝ ተደርጎበታል። እዚህ ወደ ታች ስትመጡ ደግሞ ፈንድ ያደርጉና ከዚህ ኤርድሮፕ ከኋላ ያሉ ኢንቨስተሮችን ማየት ትችላላችሁ። እነ ኤችቴክስ ቬንቸርስ፣ 7 o'clock ካፒታል፣ ዌብ3 ፋውንዴሽን ምናምን የመሳሰሉ ትልልቅ ስታተሱንም ብታዩት ኮንፈርምድ የሆነ ኤርድሮፕ ነው። ታስኮቹም እንዳለ ሶሻል ታስክን ያሉት አብዛኞቹ። ወደ ዌብሳይቱ ኒድ የዌብሳይቱን ሊንክ ዲስክሪፕሽን ላስቀምጥላችኋለሁ። ወደ ዌብሳይቱ ከገባችሁ በኋላ እንደምታዩት እዚህ ጋር የተለያዩ ሶሻል ታስኮች አሉ። ይህንን እየገባችሁ በሰራችሁ ቁጥር ተጨማሪ ፖይንት ማግኘት ትችላላችሁ። እዚህ ጋር እንደምታዩት ማይ ፖይንትስ የሚለው ጋር 0 ነው ያለኝ፣ ቶታል ፖይንትስም 0 ነው ያለኝ። ፖይንት ለማግኘት ምንድነው ማድረገው? አሁን ለምሳሌ እዚህ ጋር ካሉት ውስጥ ዴይሊ ቼኪን የሚል አለ። ይህንን እየገባችሁ ፐር ዴይ 10 ፖይንት ማግኘት ትችላላችሁ። እዚህ ጋር ቼኪን ስለው መጀመሪያ ሎጊን አድርግ ይለኛል። ከዛ መጀመሪያ ምንድነው ማድረግ ያለብኝ? እዚህ ጋር ወይ በኢሜይሌ ወይ በትዊተር አካውንቴ ካልሆነ ደግሞ በኦኬክስ ዋሌት ኮኔክት ማድረግ ትችላላችሁ። እኔ ለጊዜው በትዊተር አካውንቴ ሎጊን እላለሁ። አክሰፕት። አሁን ወደ ትዊተር አካውንቴ እየወሰደ ነው። አውቶራይዝ አፕ። አሁን ራሱ ልክ አውቶራይዝ ካደረገልኝ በኋላ ወደ ዌብሳይቱ መልሶኛል። አሁን ትንሽ ቆይቶ ራሱ ፖይንት ይሰጠኛል ማለት ነው። እኔ የተወሰኑትን እየሰራ አሳያችኋለሁ። ፎሎ ኤክስ ይላል። ፎሎ ትሉታላችሁ። ፎሎ። ከዛ ወደ ዌብሳይቱ ገብታችሁ ተመልሳችሁ ፎሎድ ኤንድ ጌት ፖይንትስ ትሉታላችሁ። አሁን ወደ 30 ፖይንት ይሰጠኛል። ከዛ ደግሞ እዚህ ጋር ሪትዊት ዴይሊ ሪትዊት አለ። ከዛ ፐር ሪትዊት 20 ፖይንት ነው ያለው። ሪትዊት እለዋለሁ። አብዛኞቹ ሶሻል ታስኮች ስለሆኑ ቀላል ናቸው። ሪፖስት። ከዛ ዴይሊ ሪትዊት የሚለው ጋር ፎርዋርድ ኤንድ ጌት ፖይንትስ የሚለውን ስትጫኑት ተጨማሪ ፖይንት ማግኘት ትችላላችሁ። ከዛ ይህንን ከ24 ሰዓት በኋላ ተመልሳችሁ ዴይሊ ሪትዊቱን ሪትዊት ስታደርጉት ተጨማሪ 20 ፖይንት ማግኘት ትችላላችሁ። ከዛ እዚህ ጋር ጆይን ቴሌግራም፣ ጆይን ዲስኮርድ ምናምን ይላል። ቼንጅ ፕሮፋይል የሚለው ጋር ትመጡና እናንተ ከፈለጋችሁ ዲስኮርድ እና ቴሌግራም ላይ ጆይን አድርጓቸው። እሱ ቀላል ስለሆነ እኔ እዚህ ጋር ቼንጅ ፕሮፋይል የሚለው ላሳያችሁ። ማንኛውም ፒሲያችሁ ውስጥ ወይም ዲቫይሳችሁ ውስጥ ያለ ኢሜጅ ተጠቅማችሁ ፕሮፋይላችሁን ቼንጅ ማድረግ ትችላላችሁ። ኦፕን። እኔ የራሴን የምፈልጉን ሰሌክት አድርጌያለሁ። እዚህ ጋር ዩዘር ኔም የሚለው ጋር መታችሁ መቀየር የሚቻል ከሆነ ያ መቀየር ይቻላል። የፈልጋችሁትን ዩዘር ኔም ማስገባት ትችላላችሁ። ለምሳሌ ሞንኪ ኦን ዘ ትሪ ያ ስላልተያዘ ይሄኛውን ዩዘር ኔምን ቀየሩ ያለው። ይሄኛው ራሱ ምናልባት ኔትወርኩ አንዳንዴ ሲጨናነቅ ላይቀይርላችሁ ይችላል፣ ግን ደጋግማችሁ ሞክሩት። ያው ቀይሮታል ነው የሚለው። ኦኬ። ከዛ ተመልሳችሁ ወደ ታስክ ጋር ትገባላችሁ። ይሄው እንደምታዩት ፕሮፋይላችንን ቀይሮት 20 ፖይንት አግኝቻለሁ። ከዛም እንደምታዩቸው አብዛኞቹ በጣም ቀላል የሆኑ ታስኮች ነው ያሉት። እናንተም እየገባችሁ እራሳችሁ መስራት ትችላላችሁ። እዚህ ጋር አሁን ለምሳሌ እነሱን ቲክቶክ ላይ ፎሎ ማድረግ፣ ባይቢት ላይ ሬጂስተር ማድረግ ምናምን ነው። አብዛኞቹ በጣም ቀላል ናቸው። ኦኬኤክስ ዋሌት ካላችሁ
ሲግኔቸራችሁን ማስቀመጥ ትችላላችሁ። በተጨማሪ እዚህ ጋር ቀደም እንዳሳያችሁ ዴይሊ ሪትዊት አለው። እዚህ ጋር አንዱን እንሞክረው። እዚህ ጋር ኪውዝ ቻሌንጅ የሚል አለ። ስታርት። አሁን ለምሳሌ እነዚህ ጥያቄዎች አሉ። ስታርት። ከዛ እዚህ ጋር ሪፈረንስ ማቴሪያልስ የሚለው ጋር ትገቡና ከኦፊሻል ዌብሳይታቸው ዋይት ፔፐር አለ፣ ዶክመንቴሽን አለ። እሱን አንብባችሁ ለጥያቄዎቹ መመለስ ነው። እኔ ዝም ብዬ በቻት ጂፒቲ ሞክረዋለሁ። በተጨማሪ እዚህ ጋር እንደምታዩቸው የተለያዩ ሶሻል ታስኮች አሉ። እነሱን ቲክቶክ ላይ ፎሎ ማድረግ፣ ሌላ ሰው ደግሞ ኢንቫይት በማድረግ ተጨማሪ ፖይንቶችን ማግኘት ትችላላችሁ። እዚህ በተጨማሪም ሪከርድስ፣ ዋሌት እንዲሁም ፕሮፋይል ላይ በመግባት ምን ያህል ፕሮግረስ እያሳያችሁ እንደሆነ እና ምን ያህል እየሰራችሁ እንደሆነ የራሳቸው ዌብሳይት ለማየት ትችላላችሁ ማለት ነው። ሌዲስ ኤንድ ጀንትልመን የዛሬ ቪዲዮ ይሄንን ይመስላል። እስቲ ስለ ኤርድሮፕ ደግሞ ሀሳብ አስተያየታችሁ ኮሜንት ላይ ዱቅ አድርጉልኝ። በተጨማሪም ሳስ ኔትወርክ ላይ እና ከዚህ በፊት የሰሯቸው ቪዲዮዎችም ወይም ሌሎች ኤርድሮፖች ላይ አዲስ ኢንፎርሜሽን ሲኖር የቴሌግራም እና የትዊተር ፔጅ ላይ ስለማሳውቃችሁ አካውንቴን ጆይን እና ፎሎ ማድረግ እንዳረሱ። በመጨረሻም ላይክ፣ ሼር፣ ኮሜንት ኤንድ ሰብስክራይብ አድርጉ። የደወል በተን መጫናችሁን እንዳረሱ፣ ምክንያቱም አዲስ ቪዲዮ ሲወጣ ኖቲፋይድ እንድትሆኑ። ይመቻችሁ። ፒስ አውት።